ሰላም ሰላም ውድ የአሚን ቲዩብ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። እንግዲህ እንደተለመደው ለእናንተ የሚሆን ይጠቅማችኋል ብዬ የማስበውን እጅግ በጣም ምርጥ መረጃ እየላችሁ መጥቻለሁ። አብረን እንቆያለን። እንግዲህ ቀለል ባለ መንገድ እንዴት አድርገን ቬሪፊኬሽን ኢሜል አድ እናደርጋለን የሚለውን በጋራ አብረን እናያለን። ከዚህ በፊት ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መንካት አትርሱ። ቪዲዮ ከተመቻችሁ ደግሞ ሼር፣ ላይክ አድርጉልኝ። በመጀመሪያ አድ ሪከቨሪ ኢሜል እንዴት እናደርጋለን? ሪከቨሪ ኢሜልስ ምንድን ነው? እንግዲህ ሪከቨሪ ተጨማሪ ኢሜል አድ የምናደርገው ለደህንነታችን ሲባል ተጨማሪ ኢሜል አድ የምናደርግበት መረጃ ነው። የሚጠቅመን እንግዲህ የኛ አካውንታችን ቢጠለፍብን መልሰን ለማግኘት ያለን አንድ እድል ብቻ ነው። ይኸውም ሪከቨሪ ኢሜል አድ ካደረግን ነው። ይሄ ሪከቨሪ ኢሜል ተጨማሪ ኢሜል ነው። የእናንተ ኢሜል ቢጠፋ ሪከቨሪ ኢሜል ከሌለ ስትገቡ ፎርጌት እንድታደርጉ ነው ሪኮመንድ የሚያደርጋችሁ። ፎርጌት ስታደርጉት ደግሞ ሜሴጅ የሚልከው በዛ በጠፋው ኢሜል ነው። ስለዚህ ሪከቨሪ ኢሜል ማድረግ የሚገባን የቅርብ ጓደኛ፣ በጣም ቤስት የሆነ ጓደኛ፣ የቤተሰብ ኢሜል፣ የራሳችሁም ቢሆን በሌላ ስልክ የምትጠቀሙት ኢሜል ቢሆን የተሻለ ነው። ምክንያቱም ሪከቨሪ ኢሜላችሁ ቢጠፋ ሜሴጅ የሚልክላችሁ በዛ በሪከቨሪ ኢሜል ነው። በዚያ አማካኝነት ኢሜላችሁን ማግኘት ትችላላችሁ ማለት ነው። ስለዚህ እንዴት አድርገን አድ ሪከቨሪ ኢሜል እናደርጋለን የሚለውን በጋራ ስቴፕ ባይ ስቴፕ እናያለን። እንግዲህ በመጀመሪያ አድ ሪከቨሪ ኢሜል ስናደርግ ጂሜል አካውንታችንን እንከፍታለን። በመጀመሪያ እንግዲህ ጂሜል አካውንታችንን ከከፈትን በኋላ ፕሮፋይላችንን አንዴ እንጫናለን፣ የምንጠቀምበትን ኢሜል ፕሮፋይል። ከዛ በኋላ ማኔጅ ዮር ጉግል አካውንት የሚል አለ፣ እሱን እንጫናለን። እሱን ከተጫን በኋላ ወደ ታች ዝቅ ስናደርገው እንግዲህ ስላይድ ስናደርገው ሴኪዩር ኤንድ ሳይን ኢን የሚል ይመጣልናል። እሱን እንጫናለን። እንግዲህ እሱን ከተጫን በኋላ ወደ ታች ስላይድ ስናደርገው ቱ ስቴፕ ቬሪፊኬሽን የሚል አለ። ከሱ በታች ሪከቨሪ ፎን የሚል አለ። ከዛ በታች ሪከቨሪ ኢሜል አለ። ሪከቨሪ ኢሜል የኔ አሁን ለምሳሌ ቬሪፋይ አድርጌዋለሁ። እንደምታዩት ቬሪፋይ ተደርጎበታል ሌላ ሪከቨሪ ኢሜል። ምክንያቱም የሆነ ኢሜልን ብረሰው ያንን ኢሜል ማግኘት የምችለው እንግዲህ በዚህ ሪከቨሪ ኢሜል አማካኝነት ነው። ስለዚህ ሪከቨሪ ኢሜል ለሁላችንም ይጠቅመናል። ስለዚህ እዚህ ሪከቨሪ ኢሜል የሚለውን እንጫነዋለን። እንግዲህ እንደምታዩት ዮር ሪከቨሪ ኢሜል የሚለው ይመጣል። የኔ ኦን ስላደረኩት ኦን ሆኗል። ሪከቨሪ ኢሜል አዲሽናል ሪከቨሪ ኢሜል ተጨማሪ አድርጌበታለሁ። እንግዲህ እናንተም ደግሞ እዚህ ቦታ ላይ ገብታችሁ ተጨማሪ የቤተሰብ ሊሆን ይችላል፣ የጓደኛ ሊሆን ይችላል፣ የቅርብ ጓደኛ የምትሉትን ኢሜል አድ አድርጋችሁ ቬሪፋይ ታደርጉታላችሁ። ቬሪፋይ የሚለውን ስትጫኑት ቬሪፊኬሽን ኮድ በዚህ ባስገባችሁት ኢሜል ሪከቨር ባደረጋችሁት ኢሜል ይልክላችኋል። ያን ቬሪፊኬሽን ነምበር እዚህ ውስጥ ታስገቡና ቬሪፋይ ታደርጉታላችሁ ማለት ነው። ከዛ በኋላ እንግዲህ ቬሪፊኬሽን ኢሜል በትክክለኛው መንገድ ተቀምጧል ማለት ነው። ስለዚህ እናንተም በዚህ መንገድ ቬሪፊኬሽን ኢሜላችሁን አድ ማድረግ ትችላላችሁ ማለት ነው። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉልኝ። አመሰግናለሁ።